ሃይማኖት ወበረከቱ ትኩን ምስሌነ ለዓለመ ዓለም። በእግዚአብሔር ምስጋና ይሁን። በጻድቁ አባታችን በአቡነ ተክለ ሃይማኖት ጸሎት ቃል ኪዳን ይማረን። ምልጃውን ከሁላችን ጋር ይሁን ለዘላለሙ አሜን። ክቡር መምህራችን መጋቤ ሐዲስ መምህር ጥላሁን ከበደ፣ ክቡራን በሚያስፈራውና በሚያስደነግጠው በልዑል እግዚአብሔር መንበር ፊት ለአገልግሎትና ለምስጋና የምትቆሙ አባቶቼ ካህናት፣ ለተልእኮ የምትፋጠኑ ወንድሞቼ ዲያቆናት፣ እጅግ የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች፣ የቅዱሳን ሁሉ ወዳጆች፣ ይልቁንም በዛሬው ዕለት ወርኃዊ መታሰቢያቸውን የምናከብርላቸው የሐዲስ ሐዋርያ የጻድቁ የአቡነ ተክለ ሃይማኖት ባለሟሎች በኃያሉ በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እግዚአብሔር በሰላም ያሰነበታችሁ እንደምን ሰነበታችሁ? እንደምን አደራችሁ? አሜን። ምሕረት ቸርነቱን አብዝቶ ከሚያልፈው ችግርና መከራ የማያልፍ ትምህርት አስተምሮ ለዚህ ዕለትና ለዚህ ሰዓት ያደረሰን የአባቶቻችን የቅዱሳን አምላክ የእኛም አምላክ የሰራዊት ጌታ እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ለቃል ርደት ለሥጋም እርገት ምክንያት የሆነችልን አምላክን ያየንባት ሕይወት መስታወታችን፣ ስለ አምላክ የምንነጋገርባት ቋንቋችን፣ የዕድሜያችን ማስረዘሚያ ቀመራችን፣ መኩራኒተ መዓት ምዕራገ ጸሎት ናፍጣኒተ ረድኤት ድንግል ማርያም ስሟ ለዘላለም የከበረና የተመሰገነ ይሁን። በጸና ሃይማኖት በቀና ምግባር ተጉዘው ፈጣሪያቸውን ደስ ያሰኙ ቅዱሳን አባቶቻችንና ቅዱሳት እናቶቻችን እግዚአብሔር ባከበራቸው ክብርና እግዚአብሔር በሰጣቸው ጸጋ መጠን የከበሩና የተመሰገኑ ይሁኑልን። እስቲ ወደ እግዚአብሔር መንግሥት በሉ። በመግባት ይቀድሟቸዋል። ወዴት በመግባት? ወደ እግዚአብሔር መንግሥት በመግባት ይቀድሟቸዋል። የማቴዎስ ወንጌል ምዕራፍ 21 ቁጥር 31 ላይ ተመዝግቦ የምናገኘው ኃይለ ቃል የትምህርቱ መሠረታዊ ዓላማ ከሰማይ በታች ባለ ሕይወታችን ቅዱሱ እግዚአብሔርን በቅድስና ንጹሑ እግዚአብሔርን በንጽሕና እንድናመልክና እርሱን በመፍራት እንድንመላለስ በእግዚአብሔር ቃል መስታወትነትና በእግዚአብሔር ቃል ሚዛንነት የራሳችንን ሕይወት ማየት ነው። ይህንን ቃል በዚህ ስፍራ የተናገረው ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በዚህ ስፍራ የተዘገበልን ደግሞ ከቀራጭነት የተጠራው ኅሩይ መጸብሃ የተባለው ወንጌላዊው ቅዱስ ማቴዎስ ነው። ቅዱስ ማቴዎስ ከ12ቱ ሐዋርያት መካከል አንዱ ነው። ቅድም በቅዳሴው መካከል ሲነበብ የሰማነው የወንጌል ቃል ነው። የማቴዎስ ወንጌል ምዕራፍ 21 ከቁጥር 28 እስከ 33 እንዲህ ይላል ሲጀምር ለአንድ ሰው 2 ልጆች ነበሩት ይላል። ስንት ልጆች ነበሩ? ለስንት ሰው? ለአንድ ሰው 2 ልጆች ነበሩ። ይሄ 2 ልጆች ያሉት አባት ደግሞ አንድ ትእዛዝ አዘዛቸው።
ወደ ወይኔ ቅጥር ሂዱና እዛ ሥራ ስሩ አላቸው። የመጀመሪያውን ይህን ትእዛዝ አዘዘ። ያ ልጅም ትእዛዙን አልቀበልም አለ፣ አልሰራም አለ። የእግዚአብሔር ልጆች ዛሬም አንዳንድ ልጆች አሉ፣ ለወላጆቻቸው የማይታዘዙ ወላጆቻቸውን የማያከብሩ ልጆች አሉ። የእግዚአብሔር ልጆች ጸሎት ስትጸልዩ እንዲህ ብላችሁ ጸልዩ። ልጅ ብቻ ስጠኝ አትበሉ፣ የተባረከ ልጅ ስጠኝ በሉ፣ የተባረከች ልጅ ስጠኝ በሉ። አንዳንዱ ልጅ እናት አባቱን ያሳዝናል፣ እናት አባቱን የሚያስለቅስ ልጅ አለ። በተለያየ ሱስ ውስጥ ገብቶ እናትና አባቱን የሚሰርቅ ልጅ አለ። እናትና አባቱ ያዘኑበት ልጅ አለ። ስለዚህ እግዚአብሔር ልጆች የተባረከ ልጅ ስጠኝ በሉ። የእናት አባቱን ሞት የሚናፍቅ ልጅ አለ እኮ። የእናት አባቴን ሀብት ንብረት ወርሳለሁ ብሎ እናት አባቱንም ይገድላል። ከእንዲህ አይነት ልጆች መድኃኔዓለም በቸርነቱ ይጠብቃል። ታዲያ የመጀመሪያው ልጅ አባቱ ሥራ ሲያዘው አልታዘዝም አለ፣ እንዲህ አለ። ከዛ በኋላ መጨረሻ ላይ ሲያስበው ለእናትና አባቴ ያልታዘዝ ለማን ልታዘዝ ነው? ወደዚህ ምድር ያመጡኝ እነሱ ናቸው፣ የሚያሳድጉኝ እነሱ ናቸው፣ ብታመም የሚያስታክሙኝ እነሱ ናቸው፣ ባዘን የሚያዝናኑኝ እነሱ ናቸው ብሎ አሰበና በኋላ የአባቱን ትእዛዝ እምቢ ብሎ ነበር ሄዶ ሲሰራው አለ። ከዛ ሁለተኛ ሌላውን ልጅ ደግሞ ይህንኑ ትእዛዝ አዘዘ። ይሄኛው ልጅ ደግሞ እሺ አለ፣ እታዘዛለሁ አለ። አባቴ አንተ ያዘዝከኝን ሥራ እሰራለሁ አለ። ግን አልሰራ። ያኛው እምቢ ብሏል፣ ግን ሰርቷል፣ ትእዛዙን ፈጽሟል። ከዛ በኋላ ኢየሱስ ክርስቶስ ከሁለቱ የአባቱን ትእዛዝ የፈጸመው ማነው ብሎ ጠየቃቸው። ያን ጊዜ እንዲህ አሉ፣ ፊተኛው ነው አሉ። ፊተኛው ማለት እንዲህ ብሎ ሄዶ ሥራ ሲሠራ የዋለው የእግዚአብሔር ልጆ ያ የመጀመሪያው እምቢ ያለው የቀራጮ የጋለሞታዎች ምሳሌ ነው። ያኛው ደግሞ እሺ ብሎ ሥራ ያልሠራው የፈሪሳውያን ምሳሌ ነው። የአስመሳዮች ምሳሌ ነው። ጭንብል ያጠለቀ ጻድቅ የሚመስል ቅዱስ የሚመስል ንጹሕ የሚመስል መልካም የሚመስል ግን መልካም ያልሆነ ሲታይ ጥሩ ይመስላል። ለሀገሩ ጥሩ የሚያስብ ይመስላል። ለወገኑ ጥሩ የሚያስብ ይመስላል። ለጎረቤቱ የሚጨነቅ ይመስላል። ግን ማይጨነቅ ስለ ወገኑ ደንታ የሌለው፣ ስለ ሀገሩ ደንታ የሌለው፣ ስለ ሃይማኖቱ ግድ የሌለው የእግዚአብሔር ልጅ በዚህ በተራራው ስብከት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 ምዕራፍ 7 እነዚህ የተራራው ስብከት ይባላል። በአንድ ቀን የተሰጡ ትምህርቶች ናቸው። ታዲያ በዚህ ትምህርት ላይ አንድ ኦርቶዶክሳዊ አንድ እግዚአብሔርን አምናለሁ እግዚአብሔርን አመልካለሁ የሚል ሰው ሕይወቱ ምን መምሰል እንዳለበት ተመዝግቧል። ታዲያ በዚህ ትምህርት ውስጥ የመጀመሪያው ሁኑ የሚል ነው። ክርስትና መሆን ነው። ፈሪሳውያን መሆን አይደለም መምሰል የሚፈልጉ ናቸው። መምሰል ደግሞ ለፊልም ነው። መምሰል ለቲያትር ነው። የደግ ሰው ገጸ ባህሪ ተላብሶ ሊጫወት ይችላል። የንጉሥ ገጸ ባህሪ ተላብሶ ሊጫወት ይችላል። ክርስትና ግን መሆን ነው። መልካም መሆን፣ ርኅሩህ መሆን፣ ቸር መሆን፣ የፍቅር ሰው መሆን፣ የይቅርታ ሰው መሆን ነው።
በአንድ ወቅት ዲዮጋን የሚባል ፈላስፋ በግሪክ ውስጥ በቀን በገበያ መካከል ጧፋው አንዱ ሰው ይፈልጋል። ምን ይፈልጋል? ሰው ይፈልጋል። ዲዮጋን አሉት፣ አቤት ምን እየሆንክ ነው? ሰው እየፈለግኩ። ምን እየፈለግኩ? ሰው እየፈለግኩ አለ። ይሄ ሁሉ ሰው አይደለም አብድሃለሁ ያሉ። ያን ጊዜ ይሄ የሚታየው ሁሉ ሰው አይደለም አለ። እንደ ሰው ተፈጥሮ እንደ አውሬ የሚኖር ነው አለ። እንደ ሰው ተፈጥሮ እንደ እንስሳ የሚኖር ነው አለ። ዛሬም የእግዚአብሔር ልጅ እግዚአብሔርን የማይፈራ ሰው አይደለም። ሰውን የማያፍር ሰው፣ ሕሊናውን የማያዳምጥ ሰው አይደለም። እግዚአብሔር ልጅ ስለዚህ ቃል መስታወትነት የራሳችንን ሕይወት እግዚአብሔርን እንፈራለን ነው? ሰውን እናፍራለን ነው? ሰው አየኝ አላየ ወይስ እግዚአብሔር አየኝ አላየ? ዛሬ ብዙ ሰው እንዳያየው የሚጨነቀው እግዚአብሔር ያየኛል አይል፣ እግዚአብሔር ይሰማብኛል አይል። የእግዚአብሔር ልጆች ከሰው ይልቅ እግዚአብሔርን እንፍራ። ዲዮጋን ይህን ነው ያለው። ሰው ይመስላል እንጂ ሰው አይደለም ማለት እግዚአብሔር ልጆ ክርስትና መሆን ነው። እነዚህ ፈሪሳውያን ደግሞ ጻድቅ መባል የሚፈልጉ፣ ቅዱስ መባል የሚፈልጉ፣ ንጹሕ መባል የሚፈልጉ ግን ንጹሐን ያልሆኑ ይሄ አፈ ጻድቅ ልበ ኃጥእ የሆኑ ናቸው። አንደበታቸው መልካም ነገር ይናገራል፣ መልካም ነገር ግን አይሰሩም። በሰው ይፈርዳሉ፣ እነሱ ግን በጣታቸው ሊነቁት አይፈልጉ። ስለዚህ ወደ መንግሥተ ሰማያት በመግባት ቀራጮችና ጋለሞታዎች አመንዝሮች ይቀርቧችኋል። አዎ የእግዚአብሔር ልጆች ዛሬ እኛስ የአምላካችንን ትእዛዝ እየፈጸምን ነው? ንስሐ እየገባን ነው? ሥጋ ወደሙ እየተቀበልን ነው? ለንስሐ የሚገባ ፍሬ እያፈራን ነው ወይ? ደግሞ እንደዛ እንደ ሁለተኛው ልጅ እሺ ብሎ የአባቱን ትእዛዝ ያልፈጸመው? ዛሬ ብዙዎቻችን ወደ እግዚአብሔር ቤት እንመጣለን፣ መልካም ነው። እናስቀድሳለን፣ መልካም ነው። የምንቆርብ ግን ስንቶች ነን? ንስሐ የገባን ግን ስንቶች ነን? እግዚአብሔር ልጆች አንድ ቀን በእግዚአብሔር ፊት እንቆማለን። ወይ ሁሩ እንባላለን፣ ወይ ኑ እንባላለን። ወደ እኔ ኑ ለመባል ዛሬ በዚህ ምድር መልካም ሥራ መስራት ያስፈልጋል። የጽድቅ ፍሬ ማፍራት ያስፈልጋል። የጽድቅ ፍሬ ያፈራን ግን ስንቶች ነን? በምክረ ካህን በፈቃደ ካህን ሕይወታችንን እየመራን ያለን ስንቶች ነን? ሕጉን እየጠበቅን ያለ፣ ትእዛዙን እየፈጸምን ያለ፣ ምግባር ትሩፋት እየሰራን ያለን ስንቶች ነን? ፍሬን እናፈራ ግድ ነው። የሃይማኖት ፍሬ፣ የምግባር ፍሬ፣ የጽድቅ ፍሬ፣ የትሩፋት ፍሬ ልናፈራ ይገባ። አዎ ጥሩ ነው። ነጭ ነጠላ ለብሰናል። ውጫችን ንጹሕ ነው። ውስጣችንስ ንጹሕ ይሁን። ውስጣችንም ንጹሕ ሊሆን ይገባ። ልባችንም ንጹሕ ሊሆን ይገባ። ነጠላችን ንጹሕ እንደሆነ ሁሉ፣ ልብሳችን ንጹሕ እንደሆነ ሁሉ ልባችንንም በንስሐ ንጹሕ ልናደርግ ያስፈልጋል። ያን ጊዜ የሚያስፈራ ነገር የለም። ያን ጊዜ የሚያስጨንቀን ነገር የለም። የእግዚአብሔር ልጆች ዛሬ ብዙዎቻችን በፍርሃት በጭንቀት በስጋት የምንኖረው ኃጢአት ስላለ። መጽሐፍ ለክፉዎች ሰላም የላቸውም ይላል። ለክፉዎች ምን የላቸው? ሰላም የላቸው፣ ደስታ የላቸው፣ እርካታ የላቸው፣ እረፍት የላቸው።
እረፍት የሚያገኙት እንደ ሕጉ ሲኖሩ ነው። ትእዛዙን ሲፈጽሙ ነው። ንስሐ እንግባ። ያን ጊዜ ያለው ደስታ፣ ያን ጊዜ ያለው እርካታ፣ ያን ጊዜ ያለው የተለየ እኮ የሚያስጨንቀንን ነገር የለ። አንዳንዱ እኮ ቤቱን በአደገኛ አጠራጥሮ ካሜራ ገጥሞ አደገኛ ውሻ ስሞ ጥሩ ጥበቃ ቀጥሮ ግን ይፈራ፣ ግን ይሰጋ፣ ግን ይጨነቃ። የአደገኛው አጥር አይደለ ሰላሙን ያሳጣው፣ ደስታ ያሳጣው፣ እርካታ ያሳጣው ኃጢአቱን እግዚአብሔር ልጆ። በአንድ ወቅት አንድ የቤተ ክርስቲያን አባት እንዲህ አሉ። የሰው ልጅ አሉ ጤነኛ የሚባለው አሉ። ምን የሚባለው? ጤነኛ የሚባለው አሉ ሦስት ነገሮች የተሟሉለት ነው አሉ። የመጀመሪያው ከላይ እግዚአብሔርን ሲፈራ ነው አሉ። ማንን ሲፈራ? እግዚአብሔርን ሲፈራ ከላይ። እውነት ነው። ዛሬ ላይኛው እግዚአብሔርን ሲፈራ ጉቦ ባልተቀበለ ነበር፣ ድሃ ባልበደለ ነበር፣ ፍርድ ባላጓደለ፣ ግፍ ባልፈጸመ ነበር፣ የንጹሐንን ደም ባላፈሰሰ ነበር፣ ባላፈናቀለ ነበር። ለምን? ከላይ እግዚአብሔርን ከፈራ። የመጀመሪያው የሌለው እግዚአብሔር ነው። ዛሬ ከምድራችን ላይ ከጠፉ ነገሮች አንዱ እግዚአብሔርን መፍራት ነው። ነጋዴው እግዚአብሔርን መፍራት አቁሟል። በዚህ ምክንያት ነው በሚዛን የሚያጭበረብረው። በዚህ ምክንያት ነው በዓይን ነገር የሚቀላቅለው። ዛሬ ባለትዳሩ እግዚአብሔርን መፍራት አቁሟል። በዚህ ምክንያት ነው በቃል ኪዳን ባሏ ላይ በቃል ኪዳን ሚስቷ ላይ የምትሰልጠው። እግዚአብሔርን ከላይ ብትፈራ ይህን ነገር አይደለም ማድረግ፣ ይህን ነገር አይደለም ሊያደርገው ሊያስበው እንደሆነበት ጣሪያና ግድግዳ የማይጋርደው አምላክ አለ። ጨለማ የማይጋርደው አምላክ አለ። ልብና ኩላሊትን የሚመረምር አምላክ በሰማያት እንዳለ ስለሚያምር እግዚአብሔርን በመፍራት ይኖራል። እግዚአብሔርን በመፍራት የምንኖር በቸርነቱ ይርዳል። ሁለተኛው ሰውን ማፈር ነው። የእግዚአብሔር ልጆች ይህን ከምድር ላይ ጠፍቷል። ዛሬ ማን ነው ሰውን እያፈረ ያለ? እኔ አንዳንድ ጊዜ ያዝናሉ። በዚህ ምድር ላይ አስተማሪና ተማሪ አብሮ ሲጠጣ፣ አስተማሪና ተማሪ በአንድ ላይ የማይገባ ስራ ሲሰራ ታያዝናሉ። ድሮ መምህራንን እንፈራ ነበር። ድሮ ታላላቆቻችንን እንፈራ ነበር። ዛሬ ግን ማን ነው ታላቁን እየፈራ ያለ? ዛሬ ግን ማን ነው ሽማግሌ እየፈራ ያለ? ዛሬ ግን ማን ነው የሃይማኖት አባቱን እየፈራ ያለ? እያፈረ ያለ ማን ነው? ሰውን በማፈር እንድንኖር በቸርነቱ ይርዳል። ሌላው ሦስተኛው ጤነኛ የሚባለው ምን አይነት ሰው ነው ስንል ሕሊናውን የሚያዳምጥ። ማንን የሚያዳምጥ? ሕሊናውን የሚያዳምጥ። ሕሊና የእግዚአብሔር ወኪል ነው። ሕሊና የእግዚአብሔር እንደራሴ ነው። የማይገባ ስራ ስንሰራ ሕሊናችን ይወቅሰናል፣ ሕሊናችን ይከሰናል። የሚገባ ስራ መልካም የሆነ ስራ ስንሰራ ሕሊናችን ደስ ይለዋል። የእግዚአብሔር ልጆች እግዚአብሔርን በመፍራት ሰውን በማፈር ሕሊናችንን በማዳመጥ እንድንኖር በቸርነቱ ይርዳል። አጽራረ ተዋሕዶ ሃይማኖታችንን አጽራረ ሀገራችንን ያስታግስልን። ሀገራችን ቅድስት ኢትዮጵያ ዳሯን እሳት መሃሏን ገነት አድርጎ ይጠብቅልን። ሀገራችንን ከጥፋት ሕዝባችንን ከስደት ይጠብቅልን። የሁላችንን ፍጻሜ በቸርነቱ ያሳምርልን። ወስብሐት ለእግዚአብሔር። ይቆየን። ስለነበረን የጊዜ ቆይታ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን።
በእውነት እየጣፈጣችሁ እየተመገባችሁ እንደቆያችሁ ተስፋ እናደርጋለን። የተማርነውን ትምህርት ለፍሬ ይበለው። አምላካችን እግዚአብሔር ፍጻሜያችንን ያሳምርልን። ለክቡር መምህራችን ደግሞ ቃለ ሕይወት ቃለ በረከት ያሰማልን። ከዚህ በላይ ቅድስት ቤተ ክርስቲያንን የሚያገለግሉበትን ዕድሜና ጤና ጨምሮ ደግሞ ይስጥልን። እንግዲህ ከዚህ በመቀጠል ደግሞ አባቶቻችን ካህናት የቅዳሴውን ስነ ስርዓት የሚያጠናቅቁበት ክፍለ ጊዜ ላይ ነን። ሁላችንም ቆም ብለን ቡራኬ እንቀበላለን።
ገድሉ ተአምራቱ እጅግ ብዙ ነው እያልን በጋራ እንዘምራለን። አምላካችን እግዚአብሔር ከሁላችን ጋር ይሁን። ገድሉ ተአምራቱ እጅግ ብዙ ነው፣ ጣዖትን አዋርዶ የተሸለመው የተዋሕዶ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ ገድሉ
ሰንበት ማለትም ቀዳሚት ሰንበትን እንዲህ በአማረ መልኩ በቅዳሴው ስንባረክ እንዲሁም ደግሞ በመጨረሻው ሰዓት በወንጌሉ አገልግሎት ስንባረክ አርፍደናል። አምላካችን ቅዱስ እግዚአብሔር ዘላለማዊ ስሙ የከበረ የተመሰገነ ይሁን። እንግዲህ እስካሁን ድረስ ሲተላለፍ የነበረውን አገልግሎት መንፈሳዊ አገልግሎት በኦንላይን ቀጥታ ስርጭቱ ሲተላለፍ ስለነበር በተለይ ዘሚካኤል ኦርቶዶክስ ሚዲያ እንዲሁም ጎቲዩብ እና ቤተ መቅደስ ሚዲያን ሰብስክራይብ በማድረግ መንፈሳዊ አገልግሎቶች እንድትካፈሉ ወደፊትም እንደዚሁም እንድትቀጥሉበት በእግዚአብሔር ፍቅር ጥሪ እናቀርባለን። በነገው ዕለት ደግሞ ከሌሊቱ ጀምሮ የቅዳሴውን ስነስርዓት እንዲሁም ደግሞ ጠዋት ላይ የሚከናወነውን የወንጌል ድግስ እንድንሳተፍ እናሳስባለን። አምላካችን ቅዱስ እግዚአብሔር ውሏችንን የተባረከ የተቀደሰ ውሎ ያደርግልን። ሰላም ዋሉ። በሰላም ወደ ቤታችሁ ግቡ።